ዳግምና እናቱ ለ12 ዓመታት ያክል ተለያይተው ኑረው ዛሬ ግን በአንድ ተገናኙ። እጅግ በጣም ደስ ይላል። አሁን ላይ ከልቧ ተሰብራ የተገኘችው ብሌን በጣም ታሳዝናለች። ብሌን እናቷ እንደሞተች ተረዳች። ነገር ግን አሁን ዳግም ብሌንን እናቱ ጋር ሲያገኛት ደሞ አንቺ ከየት መጣሽ በማለትም ጥያቄ ያቀረበላት። እናትየዋም ልጄ ብሌን ማለት አንተን ሳጣ ስንት ሆኜ ያሳደግኳት ልጄ ናት አሉት። ማለት ማየ አለ። አው እንግዲህ ዳግም በኃይሉን ፍላሽ ለዛ ለልጅ አንጣና እናትህን አገናኝሃለሁ ብሎት ነበር። ያንም ፍላሽ ከሰላም ቤት በመግባትም ከጃኬት ውስጥ አውጥቶ ሲሰጠው ፍላሹ የያዘው ትልቅና ከባድ ወንጀል ነበረ። እናም ያኛው ልጅ እንግዲህ ወንጀለኛውን አጋልጦ ማለቴ መቀመቅ ከቶ በዛ እያስፈራራ በኃይሉን አሸንፎ አሁን የሚፈልገውን ነገር ለራሱ እያደረገ ይገኛል። እንዲሁም ቃል ከብሌን እናት ቤት ከሰላምዬ ቤት መኖሯ አሁን ለእሷ ትልቅ ጭንቀት ሆኖባታል። ነገር ግን ሰላምን የምታገኝበት ብሌን ቅርብ እንጂ ሩቅ አይደለም። ምክንያቱም ዳግም እናቱን ሲጠይቃት እናትየዋም ሁሉን ነገር ነግረዋለች። እናም የቃልንም ሴራ ለእናቱ ተናገረ። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አደራ ቀጣይ ፓርቲ ይዘን መጥተናል ማለት ነው። እንግዲህ ብሌንዬ ስቃዋ እንደቀጠለ ቢሆንም የስቃዋ እድሜ የሚረዝም አይደለም። ምክንያቱም ዳግም አሁን እናቱን ለማግኘት ሲል ያንን ፍላሽ ሰርቆ ለዛ እናቱን ሊገልበት ወይም ደግሞ እናትን አገናኝሃለሁ ብሎ ቃል ለገባለት ሰውዬ አሳልፎ ሰጥቷል። ያኛውም ሰውዬ በኃይሉን ከርቶ የስራ ባልደረባውን በመክዳትም አሁን ሁሉም ነገር ያበቃልሃል በኃይሉ እያለም ፍላሹን ይዞ ላፕቶፕ ውስጥ ሲሞክረው የኃይሉ እንዳለ ወንጀሉ ተዘግዝኮ ወጣ። አሁን ዳግምም ከዚህ በኋላ ሌላ ነገር ውስጥ እንደማትጨምረኝ ተስፋ አደርጋለሁ። ብሌን አሁን እያለቀሰችም ትገኛለች። እናም አሁን ላይ እኔ ነጻና እናቴን ነጻ አውጥተህ እንዲኖር ነው የምፈልገው፣ ቀሪ እድሜዋን ከእናቴ ጎን መሆን እፈልጋለሁ በማለትም ዳግም ልጁን ጠየቀው። እሱም አስፈላጊ ነገር ካለ ነግርሃለሁ እንጂ ከዚህ በኋላ የእናትህን ሕይወት ማጣጣም ትችላለህ አለው። ዳግምም ወደ እናቱ በደስታ ሄደ። እናቱም እንግዲህ በሩ ሲቆረቆር ዳግም ይመጣል ብላ አልጠበቀችም ነበረ። ዳግም በሩን ከፍቶ እማዬ ሲላቸውም ልጄ ዳግም በማለትም እንግዲህ ብሶታቸውን በለቅሶ ገለጹለት። እሱም እማዬ አታልቅሽ በቃ ሲልም ታሪኩን እንዴት እንደተቀጠፈ እንዲሁም በኃይሉ ከእርሳቸው እንዴት እንደለያያቸውም ነገራቸው። እናትየዋ ከልብ አዘኑ። ይህ አረመኔ ጭራቅ አሁንም ቢሆን የአንድን ምስኪን ልጅ ሩጣ ያልጠገበችን ሕይወት ነጥቋል አሉት። ማለት ይኸውልህ ልጄ ብሌን ትባላለች። ብሌን ደግሞ እኔ ያሳደግኳት እናቷ አረብ ሀገር ትንሽ ሆና ስትቸገር እሷና ልጇ መኖር ሲያቅታቸው ልጇን ለወንድሟ ለኃይሉ አደራ ብላ ሰጠችው። ኃይሉም ደግሞ እንዳይሆን እያደረገ አሰቃይቶ ጎዳና ጣላት። ያችን ትንሽዬ ልጅ ብሌንን እኔ ያሳደግኳትኝ እዚህ ደረጃ ደረሰች። አሁን እናቴ ናፈቀችኝ እያለችኝ እያለ እሺ በቃ እናትሽን ፈልገን እናገኛታለን በማለትም እናቷን ለማግኘት ብዙ መንገድ ተጉዤ ተጨረስኩ በኋላ እናቷ አረብ ሀገር 10 ዓመት ኑራ መታ አሁን የራሷ ህይወት እየኖረችና አብራ እሷንም እየፈለገቻት እንደነበር ተነገረኝ። እናም እሷ ቤት ልንሄድ ተቀጣጠርንበት ሰዓት በኃይሉ አረመኔ ወጣቱን ላከብኝ። እናም እዩልሽ የብሌን እናት ልታሳይ ይሄርሽ ነው። ለብሌን የምታስረጃት እናትሽ ሞታለች ብለሽ እንጂ እናትሽ በህይወት አለሽ ብለሽ አይደለም፣ ካልሆነ እገልሻለሁ ብሎ አፍኖ ሊገለይ ነበረ። ከዛም ቀጥ ብሎ ሲያይ የኔም ፎቶ አየ። ከዛም ልጅሽ በህይወት አለ አልገልሽም፣
ለብሌን የምታስረጃት እናትሽ ሞታለች ብለሽ ነው አለኝ። ሳልወድ በግዴ ለምወዳት ልጄ የእናቷን መሞት ሳትሞን ነገርኳት። ልጄም በጣም ተደናግጣ አሁን ከእናትሽ ጋር ላገናኘ ብለሽኛል ነበር አለችኝ። እኔም እንደዛ አይደለም ልጄ ብዬ ደም እንባ እያለቀስኩ ልጄን አረዳኋት። ልቧ ተሰበረ። መልሳ እኔን ለመርዳት ብላ ወደ ስራ ቦታዋ ሄደች አለችው። አልገባኝም እማዬ፣ ብሌን የምትባል ልጅ አውቃለሁ። እዛ እኔ ተከራየሁበት ጎን ለጎን ነን፣ ግን በጣም ታሳዝናለች። እናቴ ሞተች ብላ እያለቀሰችም ነው ያገኘኋት። እሷ እንዳኮን አላት። እንግዲህ እሷ ከሆነች እዚህ ቤት ትመጣለች፣ ምክንያቱም አሳድጊያታለሁ፣ መሄጃ የላትም አለችው። ከትንሽ ጊዜ በኋላ ብሌን እያለቀሰች እነ ዳግም ጋር ሄደች። ዳግም ሲያያት ብሌን አላት። ወይዬ እዚህ ምን ትሰራለህ? እንዴት መጣ አለችው። ከዛ የብሌን እንግዲህ ዳግም ታሪኩን ዘረዘረላት። የዳግም እናት እሷ ያሳደገቻት መሆኗን ተረዳች። በጣም ልቧ ተሰበረ፣ አዘነችም ጭምር። እማዬ አለች። ብሌኔ ልጄ አለቻት። ይኸውልሽ ብሌን፣ አሁን ማልቀስ ማዘን የለብሽም በፍጹም። እንድታለቅሽ እንድታዝኔ አልጠብቅምም አልፈልግም። ግን ደግሞ ጠንካራ ሆነች ጥላቶቻችንን መበቀል እንዳለብን እና ምን ማድረግ እንዳለብን ከነዚህ ከአረመኔዎች ነፃ ሆነን የራሳችንን ህይወት መኖር እንዳለብን ነው የምነግርሽ አላት። እንዴት ብዬ ልቤ ተሰብሯል። የማላቃት እናቴ ናፈቀችኝ፣ እናቴ ሞታብኛለ አለችው። በፍጹም አልሞተችም አላት። ምን እንድታወቅ አለችው። ብሌን አልሞተችም፣ እማዬ እየነገረች ነበር። እማዬን አስገድደው ሊገላት እንዳለ የእናቴን ፎቶ ሲያይ እኔ ከዚህ ቀደም ከእናቴ ጋር ገናኘ ብዬ ለምኘው ነበር። እናም አንቺን ሞታለች እናትሽ ብላ እንድታስረዳሽ አስደረጋት። እናትሽ ደግሞ ያቺ ስራ ቦታሽ ያለችው ሰላም ናት። ቃል ተብዬዋ እናቷ ልጇ ሳትሆን በገንዘብ በኃይሉ ገዝቶ አምጥቷት ንብረቱ በእሷ ስም በቃል ስም ከሆነ በኋላ እሷና በኃይሉ አጎትሽ ሊካፈሉ ቃል ተጋብተው እንደሆነ ልጁም ነገረኝ። ስለዚህ እናትሽን በመርዝ ለመግደል ዝግጁ ሆና የገባችው አሁን የገዛችው ቤት በእሷ በቃል ስም እስከሚዞር ድረስ ነው የሚጠብቁት። ከዛ በኋላ እሷን ለማስወገድ ዝግጁ ሆነው እየጠበቋት ነው ሲላትም ብሌን የመጨረሻ ጮኸች። ብሌን እንድጮሂ ሳይሆን ተግባር እንድናደርግ ነው። አሁን አንቺ እንደዚሁ ሳታስነቂ በቀጠልሽበት እናቴ ሙታለች ብለሽ ቀጥይ፣ ሰራተኝነትሽን አሳይ። ከዛ በኋላ እናትሽን ነፃ አንቺም ነፃ ወተሽ ህይወታችሁን የምትኖሩበት ቅርብ ነው። እመኝ ብሌን፣ ይህን አደርጋለሁ አላት። አሁን ግን ስራ ቦታሽ ተጠንቀቂ፣ ምክንያቱም ቃል አንቺን መርዛ ለመግደል እየታገለች ነበረ። ያንን ሻይ የደፋሁት የሰራተኝነት ቦታሽን ወቂ ብዬ መጥፎ ነገር የተናገርኩሽም ለዚህ ነው። ምክንያቱም ሻውን ልትጠጪው ስትይ ድፍት አድርጌ እንደዛ የተናገርኩት እንዳትሞች ስለፈለግኩኝ ነው። ስለዚህ ፈጣሪ ደግሞ እድሜሽን ሊያረዝመው እኔን አመጣኝ እና ያ ሻይ ለአንቺ ተቀምሟል። ለእናትሽም የተቀመመውን ምግብ አንቺ ስታስጠይ ግን አንቺ ላይ ፈርጄ ነበር። ለካ ቃል ራሷ ገዳይ ሆና እዛ ቤት መግባቷን አሁን ነው የተረዳሁት። ስለዚህ ሁሉም ነገር የሚያበቃበት ቅርብና ቅርብ ነው። ብቻ አንቺ ተረጋግተሽ ነገሮችን ለማሳለፍና ራስሽን ለመጠበቅ ሞክሬ አላት። አደርገዋለሁ እናቴ አይኔ ስር እዚሁ እጅ ጋ ሁና መሞት የለባትም። እከላከልላታለሁ። መሞትም ካለብኝ እኔ ሞትላታለሁ። ለእኔ ብላ አገሯን ትታ ስንት ዓመት ሙሉ ተሰቃይታ ያልኖረችውን ኑሮዋን እንድትኖር አደርጋለሁ አለችው። አሁን እንግዲህ ብሌንና ዳግም እንዲሁም ደግሞ የዳግም እናት ለብሌን ከጎኗ ሆነው እናቷን በእጇ አስገብተው እፎይታ ያለው ህይወት እንዲኖሩና በኃይሉም ደግሞ ትልቅ ወንጀሉ ተጋልጦ ምስኪኖች እናትና ልጅን እየለያየ እንደፈለገ የሚያረገው ሰውዬ ዛሬ በወንጀሉ ልክ ቅጣት እንዲገባው ተመካክረው ጨርሰዋል። አሁን ብሌን ወደ ስራ ቦታዋ መጣች። ቃልም
ስራዋን እንግዲህ ቀጥላለች። ቃል በእርግጥ ደንግጣለች። ምክንያቱም የብሌንን እናት አሳዳጊ አስወገርኳት ብሎ በኃይሉ ነግሯት ነበረ። ነገ ጠዋት እኔስ ላይ ምንድን ነው የሚፈጠረው? የሆነ ስህተት ቢፈጠር የሚል ስጋት አድሮባታል። ግን ምንም አማራጭ ስለሌላት እዛው ቤት ሆና እያስመሰለች መስራቷን ቀጥላለች። እሷ የምታስበው የብሌን እናት ወይም የሰላም ንብረት በእሷ ስም ከሆነ በኋላ እሷን መርዝ አጠጥታ ለመግደል ነው። ለዛም 25%ቱን እሷ ልትወስድ 75%ቱን እሱ ሊወስድ ነው የተስማሙት። ግን ደግሞ ቃል እንዴት ደፋር! እኔ ስንት ጦርነት ተጋፍጬ ሳርቼ እሱ 75% ሊወስድ እንኳን 75 ግማሽ እንኳን 75 ይቅርና ግማሹ ራሱ ሲበዛበት ነው በማለትም እንግዲህ አሁን ላይ ውሳኔዋን በውስጧ ይዛለች። እርስ በርሳቸው እየተከዳዱ የሚገኙት የኃይሉ ቅጥረኞች አሁን ይፋ ወጥተዋል። ቻናልን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።